ብሔርም እንዳለ ታምናለህ አንተ? አዎ። እንዴት ብሔር የለም አንተ? እኔ ብሔር ምንድነው ደግሞ? ብሔር የለም? ምንድነው ብሔር? እስቲ አስረዳኝ። እኔ ብሔሬ ትግራዋይ ነኝ። አንተ ትግራዋይ ነህ? ክርስቲያን ነህ? ጋዴን ነህ? አዎ። ብዛት ቆይ ማንነት አትካድ እኮ ነው እያለ አንተ ምን አይነት ችግር ውስጥ ነው ያለው ወዳጄ? እኔ አሁን ከሚዲያ ጀርባ አልተውም አገኛለሁ። ትግራዋይ ነህ? ክርስቲያን ነህ? ጋዲዝም ነህ? ስቃይ ውስጥ እኮ ነው አሁን አንተ። ለሰው ሐሳብ የሚሆን ሐሳብ አለ አሁን አንተ ከብሔር ከዚህ ቆይ አና ቆይ ማለት እኮ አዳምጠኝ። ማለት ስትሆን ትግሬ ሲባል የአማራ ልብ ምን ቆይ ትግሬ የሚባል አሁን እንትን የለም። ቆይ አንተ ህዝብ ጋር ታጣላይ። ቆይ ትግሬ የሚባል ትግሬ ሳይሆን ኖ ትግራዋይ በለው ትግሬ ትግሬ ሳይሆን ና እቺ ፈውስ እንድትሆን ነው ለኢትዮጵያ ህዝብ። ትግርኛ የሚባል ቋንቋ ባህል አለ። በደንብ አዳምጠኝ። አማርኛ የሚባል ቋንቋ ባህል አለ። ኦሮሞኛ የሚባል ቋንቋ ባህል አለ። ኦሮሞ የሚባል ግን ሰው የለም። ትግሬ የሚባል ሰው የለም። አማራ የሚባል ሰው የለም። አማርኛ የሚባል ቋንቋ ነው ያለው። የአማራ ልብ ምት፣ የኦሮሞ ልብ ምት፣ የትግራይ ልብ ምት የሚባል አይነት የሰው ልጅ የህይወት ስርዓቱ አንድ አይነት ነው። ይሄ ለምሳሌ በትግርኛ ማይ ነው፣ እሷ በኦሮምኛ ቢሻን አለች፣ እኔ በእንግሊዘኛው አተር አልኩት። ሁላችንን ጠማችንን መጠቆም ነው የቋንቋው ስራ። እንዴት ማንነት ይሆናል? ትግራዋይ ነኝ። ቆይ እቺ ጥቅም ለአንተ ጥቅም ለሰውም ጥቅም ስለሆነች ነው። ሰውን ይኸውልህ ሃይማኖት አየህ አንተ ከምንም ነገር ነፃ ላስጣለህ። ጋዲዝም ምን በለው ትግራዋይ ነኝ፣ አማራ ነኝ፣ ትግሬ ነኝ፣ ኦርቶዶክስ ነኝ፣ እስላም ነኝ፣ አፍሪካዊ ነኝ